ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በተለያየ የዓለም ክልል ላይ ሆናችሁ ይህንን እጅግ በጣም የምትባረኩበትን ጸሎት የምትሰሙ ወዳጆች ለዚህ ዩቲዩብ ቻናል አዲስ የሆናችሁ በመለቀው ጸሎት ብዙ ሰዎች የተባረኩ ነውና ሰብስክራይብ ማለት እንዳትረሱ። ይህንን ጸሎት ላይክ በማለት ጀምሩ። መዝሙረ ዳዊት ምዕራፍ 82 ቁጥር 1 ጀምሮ እንደዚህ ይላል። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስህ ውስጥ ተመለከቱ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ፣ ለሰይፍ እጅ አልፈው ይሰጣሉ። አምላኬ እግዚአብሔር አምላካችን ወደ አንተ እንጮሃለን። ነፍሳችን አንተን ትፈልጋለች። ከዚህ ሰዓት ጀምሮ ዓለም ባደከማት፣ የዓለም ዜና ባደከማት፣ ወሬ ባደከማት ነፍሳችን ላይ ያንተን ሰላም ያንተን ሕያው ቃል እንፈልጋለን። ነፍሳችን አሁን አንተን መስማት ያስፈልጋታል። ጌታ ሆይ ወደ አንተ መገስገስ መልካም ነው። ወደ አንተ እግዚአብሔር ሆይ መጮህ መልካም ነው። በአንተ እግር ስር ቁጭ ብሎ አንተን ማናገር መልካም ነው። ጌታ ሆይ ቀኝህን እንድትዘረጋልን እንድታሳርፈን በጌታ በኢየሱስ ክርስቶስ ስም እንለምናለን። አባታችን ሆይ ነፍሳችን ከዚህ ሰዓት ጀምሮ አንተን ትላለች፣ አንተን ትፈልጋለች፣ አንተን ትጠማለች። ያላንተ ሕይወት ባዶ ነው። አንድ ነገር ገብቶናል። ይቺ ዓለም የነፍስ ረፍት ልትሰጥ አትችልም። ነፍሳችን የምታርፈው ባንተ ብቻ ነው። ነፍሳችን የምታርፈው ባንተ ብቻ ነው። እግዚአብሔር ሆይ የነፍሳችን እረኛ ዛሬ ሁለመናችንን ላንተ እናስገዛለን። ሁለመናችንን ላንተ እናስገዛለን። አንተ እውነተኛ እረኛችን፣ የሕይወት ራስ የሆንክ ጌታ ታስፈልገናለህ። ጌታ ሆይ ዛሬ በዚህ ጸሎት በተለያየ ዓለም ክልል ላይ ሆነው እየሰሙ ያሉ ወንድሞቼን፣ እህቶቼን፣ አባቶቼን፣ እናቶቼን እንድትነካቸው እንድትባርካቸው በኢየሱስ ክርስቶስ ስም ጸልያለሁ። አዲስ የሆነ መንፈስ፣ አዲስ የሆነ ክብር በእነሱ ላይ እንዲለቀቅ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ ከትላንትናው የተሻለ ክብር ውስጥ፣ ከትላንትናው የተሻለ መንፈስ ውስጥ፣ ከትላንትናው የተሻለ ያንተ ጸጋ ውስጥ እንድታስገባቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈትላቸው ጸልያለሁ። ጌታ ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ የኛ ነፍስ በዚህ ሰዓት ትፈልጋለች። እውነተኛ እረፍት የምትሰጥ፣ እውነተኛ ሰላም የምትሰጥ፣ እውነተኛ ደስታ የምትሰጥ የናዝሬቱ ኢየሱስ በእያንዳንዱ የሕይወት ጎዳናችን ሁሉ ላይ ረፍትን እንድታደርግ ጸልያለሁ። መቅበዝበዝ እንዲበቃ፣ መከራ እንዲበቃ፣ መንከራተት እንዲበቃ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ ከኔ ጋር እየጸለዩ ያሉ ቀኝህን እንድትዘረጋላቸው፣ ቀኝህን እንድትዘረጋላቸው፣ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው እጅግ በጣም በጭንቀት ውስጥ ያሉ፣ በስደት ላይ ያሉ፣ መከራ ውስጥ ያሉ እግዚአብሔር ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ ባሉበት ስፍራ አንተን እንዲፈልጉ ጌታ ሆይ ያንተን ፊት እንዲፈልጉ ነፍሳቸው አንተን እንዲል
በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታሳርፍ ነህ፣ የምትረዳ ነህ፣ የምታግዝ ነህ። ማንም ሰው የሌላቸው፣ ረዳት የሌላቸው፣ አጋዥ የሌላቸው ነገር ግን ሁሉን የምታይ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ያንተ እርዳታ ወደ እነሱ እንዲለቀቅ ጸልያለሁ። አምላክ ሆይ በተለያየ ጥያቄ ውስጥ ሆነው ይህንን ጸሎት እየሰሙ ያሉ በኢየሱስ ክርስቶስ ስም ጸጋህን እንድትለቅላቸው ጸልያለሁ። ለእህቶቼ እንድትለቅላቸው፣ ለወንድሞቼ እንድትለቅላቸው፣ በሚሰማሩበት ስፍራ ሁሉ ያንተ መልካምነት ከነርሱ ጋር እንዲሆን አባትነትን እንድትገልጥላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከክፉ እንዲጠበቁ ጌታ ሆይ አንተን ብለው አያፍሩምና፣ አንተን ያሉ አያፍሩምና ጌታ ሆይ እንድትመራቸው እጃቸውን ይዘ ከጨለማ እንድትታደጋቸው፣ ከዚህ ዓለም ጥፋት እንድትታደጋቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በእኛ ሕይወት ላይ መንፈስህን አፍስስ፣ በእኛ ሕይወት ላይ ጸጋህን አፍስስ፣ በእኛ ሕይወት ላይ እግዚአብሔር ሆይ መልካምነትን አፍስስ። ያላንተ አንሻገርም፣ ያላንተ መከራን ማለፍ አንችልም፣ ያላንተ አዳዲስ ምዕራፎችን መሻገር አንችልም። እግዚአብሔር ሆይ ለሕይወታችን አስፈላጊ የሆኑ በረከቶችን እንድትለቅልን በጌታ በኢየሱስ ስም ዛሬ እንጸልያለን። ከልባችን እንፈልግሃለን። በጌታ በኢየሱስ ስም ነፍሳችን በዚህ ሰዓት አንተን ትፈልጋለች። ሁሉን የምታደርግ፣ ሁሉን የምትገዛ፣ ሁሉን የምታይ አምላክ ዛሬ በጌታ በኢየሱስ ክርስቶስ ስም ነፍሳችን፣ መንፈሳችን፣ ስጋችን አንተን ትፈልጋለች። አንተ ውስጥ ሁሉ ነገር አለ። አንተ የትውልድ ሁሉ መፍትሄ ነህ። ጌታ ሆይ እንፈልግሃለን። ይሄው ጓዳችንን ሰጠን፣ ይሄው ስራችንን ሰጠን፣ ይሄው አገልግሎታችንን፣ ይሄው የጀመርነውን ጉዳይ ሁሉ ላንተ አሳልፈን ሰጠን። ያንተ እጅ እንዲገለጥበት፣ ያንተ ሞገስ እንዲገለጥበት፣ ያንተ ጸጋ እንዲገለጥበት፣ ያንተ ውበት እንዲገለጥበት ጌታ ሆይ አንተ ስትመጣ ሁሉ ይስተካከላል። አንተ ስትገለጥ ሁሉ ይስተካከላል። ና ወደ ጉዳያችን፣ ና ጌታ ሆይ ወደ ጀመርነው ጉዳይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንፈልግሃለን፣ 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 እንፈልግሃለን። ነፍሳችን አንተን ትጠማለች። ያላንተ መዋል አንችልም። ያላንተ መግባት፣ ያላንተ መውጣት አንችልም። እግዚአብሔር ሆይ ስምህን እንጠራለን። ስምህን ሁል ጊዜ እናፍቃለን። ነፃ የሚያወጣው ስምህ እንዲገለጥ፣ ነፃ የሚያወጣው የሚያጽናናው የሚረዳው ስምህ እንዲገለጥ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ወደኛ ጉዳይ ስትመጣ እግዚአብሔር ሆይ ለኛ ከባድ የሆነው ለኛ ከአቅማችን በላይ የሆነው ጉዳይ ጌታ ሆይ አንተ ስትገለጥ ቀላል ይሆናል። አንተ ስትመጣ ቀላል ይሆናል። እንባችንን እንድታበስ ጸልያለሁ። የቤታችንን ጉዳይ፣ የያዝነውን የጤናችንን ጉዳይ እግዚአብሔር ሆይ ወደ መፍትሄ ስለምታመጣው እናመሰግናለን። መልስ አንተ ጋር አለ። ሰላም አንተ ጋር አለ። ባርኮት አንተ ጋር አለ። ጤንነት አንተ ጋር አለ። ጌታ ሆይ በኢየሱስ ክርስቶስ ስም ዛሬም እንፈልግሃለን፣ ነገም እንፈልግሃለን። ነፍሳችን እግዚአብሔር ሆይ አንተን ተጠምታለች። ያላንተ መኖር እንደማንችል እግዚአብሔር ገብቶናል። አሁን ያንተን ህልውና፣ ያንተን መገኘት እንፈልጋለን። አንተ የተገኘህበት ስፍራ ጨለማ መቆም አይችልም። አንተ የተገኘህበት ስፍራ ጠላት መቆም አይችልም። አንተ የተገኘህበት ስፍራ በሽታ መቆም አይችልም። አንተ ካለህ ሰላም አለ። አንተ ካለህ ጤንነት አለ። አንተ ካለ ባርኮት አለ። እግዚአብሔር ሆይ ያንተን መገኘት እንፈልጋለን። ያንተን መገኘት እንፈልጋለን። በዚህ ሰዓት ጌታ ሆይ እንጸልያለን። ያንተን ፊት እንፈልጋለን። ያንተን ክብር እንፈልጋለን። ያንተን ህልውና እንፈልጋለን። ባንተ ህልውና ውስጥ በረከት አለ። ባንተ ህልውና ውስጥ ደስታ አለ። ባንተ ህልውና ውስጥ መከናወን አለ። ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተ መልካምነት እንዲገለጥ በዛ በጀመርነው ጉዳይ ላይ ኤፍታ እንድትል ነፃ እንድታወጣን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ እናምናለን የጸለይነውን ጉዳይ ስለምትመልስ። መንፈስ ቅዱስ እናምናለን ባወራነው ጉዳይ ላይ መልስን ስለምትሰጥ። ጌታ ሆይ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ነገር ግን ጌታ ሆይ አንተን ማምለክ ያልቻሉ ካንተ ጋር ማውራት ያቃቱ
ያቃታቸው ጉልበት ያጡ ጌታ ሆይ ለመዘመር ለማምለክ ጉልበት ያጡ ጸጋህን እንድትለቅላቸው ኃይልን እንድትለቅላቸው በኢየሱስ ክርስቶስ ስም ጸልያለሁ። አንተን ይፈልጉሃል። በዚህ ሰዓት አንተን ይፈልጉሃል። አባ እንድትለቅ እጅህን አባ ጸጋህን እንድትለቅ ጸልያለሁ። ይነሱ ከድካም በጌታ በኢየሱስ ክርስቶስም ከወደቁበት ይነሱ፣ ካሉበት ዝለት ይነሱ፣ ካሉበት በጌታ በኢየሱስም ጥያቄ ነፃ እንዲወጡ ጸልያለሁ። አንተ መልካም አባት ነህ። አንተ ሁሉን የምትችል ነህ። አንተ ሁሉን የምትገዛ ነህ። አሁን ምን ፈልጋለን? እውነተኛ ረፍት የምትሰጥ አንተ ብቻ ነህ። እግዚአብሔር ሆይ የተጨነቀችን ነፍስ የምታሳርፍ አንተ ብቻ ነህ። ያዘነችን ነፍስ የምታጽናና አንተ ብቻ ነህ። ጌታ ሆይ በዚህ ጸሎት ውስጥ አሁን እየሰሙ ያሉ አብረው እየጸለዩ ያሉ ከዚህ ሰዓት ጀምሮ ያንተ ጸጋ እንዲያገኛቸው ጸልያለሁ። እንዴት ከዚህ ጥያቄ ልወጣ እችላለሁ ብለው እንዴት ጌታ ሆይ ብለው ጥያቄ ውስጥ ያሉ አሁን እጅ እንድትመጣ የነሱን ጉዳይ እንድትዳስስ ጸልያለሁ። ጌታ ሆይ ከሁሉ ትበልጣለህና ነፍሴ አንተን ይፈልጋል። ማለዳም ቀንም ሌሊትም ምሽትም የምትረዳን አንተ ነህ። ጌታ ሆይ ስንተኛ የምትጠብቀን አንተ ግን የማትተኛ ልዑል ጌታ እግዚአብሔር ሆይ እናመሰግንሃለን። እውነተኛ እረኛችን እግዚአብሔር ሆይ አንተ ከፍ ከፍ በል። እንባርክሃለን፣ እናመሰግንሃለን፣ እንገዛልሃለን። አንተ ጌታ ሆይ የፍጥረታት ሁሉ ጌታ ሰማይና ምድርን የሰራ ሁሉን የምታይ ካንተ የተሰወረ የለም። በዚህ ሰዓት እግዚአብሔር ሆይ አብረው በተለያየ ጥያቄ ውስጥ ሆነው እየጸለዩ ያሉ እየሰሩ እየጸለዩ ያሉ መኪና ውስጥ ሆነው እየጸለዩ ያሉ እጅ እንዲያገኛቸው ቤት ሆነው እየጸለዩ ያሉ ሆስፒታል ሆነው በተለያየ ስፍራ ሆነው መንገድ ላይ ሆነው ስራ ቦታ ሆነው እየጸለዩ ያሉ እየሰሩ እየሰሙ ያሉ አባት ሆይ እንድትነካቸው እንድትዳስሳቸው በእርግጥ ያንተ መንፈስ እንዲያገኛቸው በዚህ ጸሎት ውስጥ እንድትዳስሳቸው በጌታ በኢየሱስ ስም ጸልያለሁ። ያንተ ምህረት እንዲያርፍባቸው ጸልያለሁ። ያንተ ጸጋ እንዲያርፍባቸው ጸልያለሁ። ድንገት አሁን በዚህ ሰዓት ያንተ መንፈስ ይንካቸው፣ ያንተ ኃይል ይንካቸው፣ ነፃ የሚያወጣ ኃይል ይንካቸው፣ የሚያጽናና ኃይል ይንካቸው። ጥያቄ ውስጥ ያሉ ካሉ ልባቸው የተሰበረ በዚህ ሰዓት የማጽናናት መንፈስ እንዲያገኛቸው እግዚአብሔር ሆይ ጸልያለሁ። በተለያየ ቋጠሮና ጥያቄ ውስጥ ያሉ የመጽናናት መንፈስ እንዲያገኛቸው ጸልያለሁ። ልዩነትን በእነሱ ላይ እንድታደርግ በእርግጥ ያንተ መሆናቸው እስኪታወቁ ድረስ ኃይልን እንድትለቅላቸው ጸልያለሁ። ጌታ ሆይ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል ብሎ እንደጸለየ ወደ ለመለመ መስክ እንዲሰማሩ እግዚአብሔር ሆይ በረፍቷ ዘንድ እንድትመራቸው በጌታ በኢየሱስ ስም ጸልያለሁ። ያንተን አባትነት በነገር ሁሉ እንድትገልጥላቸው ጸልያለሁ። እንዳይሰወሩ እንዳይደበቁ እግዚአብሔር ሆይ በውስጣቸው ያለ መልካምነትና ጸጋ እንዲገለጥ ጸልያለሁ። ከየትኛውም ጥያቄና ቋጠሮ ነፃ እንድታወጣቸው ጸልያለሁ። ጌታ ሆይ እንድትረዳቸው ጌታ ሆይ እጅን እንድትለቅ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ቃልህ እንደዚህ እንደሚል ቆይቼ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው። አረማመዴን አጸና፣ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛም ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም። በዚያን ጊዜ አልሁ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህንም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራው።
እነሆ ከንፈሮቼም አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርሁም። ማዳንህን ተናገርሁ፣ ምሕረትና እውነትህ ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትህን ከኔ አላረክም፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ጌታ ሆይ ቸርነትና ምሕረትህ ዘወትር ይጠብቁኝ። ቸርነትና ምሕረትህ ይከተሉኝ። ያንተ መልካምነት በሕይወቴ ዘመን ሁሉ ይከተለኝ። በራሴ የማልወጣቸው ብዙ ጉዳዮች አሉ ጌታ ሆይ፣ በዛ ጉዳይ ላይ እንድትገለጥ፣ በዛ ጉዳይ ላይ ጣልቃ እንድትገባ፣ በዛ ጉዳይ ላይ እጅን እንድትለቅ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አለው ለሰው ሳላወራ በውስጥ ያስኩትን ጥያቄ ሁሉ ይዤአለሁ። አሁን ግን ሁሉን ወደምትችል፣ ሁሉን ወደምትመልስ ወደ አንተ እጠራለሁ፣ ወደ አንተ እጮሃለሁ፣ ወደ አንተ እጸልያለሁ። አንተን ጌታ ሆይ እጣራለሁ። ሁሉን የምታይ፣ ሁሉን የምትመለከት እግዚአብሔር ሆይ የጸለይኩትን ጸሎት ሁሉ ስለምትመልስልኝ ደግሞ አመሰግናለሁ። አንተ ከጥያቄዎቼ ሁሉ በላይ ነህ። አንተ ከያስኩት ጥያቄ ሁሉ በላይ ነህ። አንተ እግዚአብሔር ሆይ አሁን ከኔ ጋር ካለው ጥያቄ በላይ ነህ። አምናለሁ፣ ይመለሳል። ያስኩት ጥያቄ ተመልሶ እስቃለሁ። ያስኩት ጥያቄ ተመልሶ ነገ ለምስክርነት እቆማለሁ። አንተ አምላኬ ለሚታገሱት ሁሉ ቅርብ ነህ። ለሚታገሱት ሁሉ የጸለዩትን ትመልሳለህ። ከፍ አደርግሃለሁ፣ አመሰግንሃለሁ። ጌታ ሆይ ሁልጊዜ ነፍሴ አንተን ትፈልጋለች። ማለዳዬን ውሰድ፣ ቀኖቼን ሁሉ ተረከብ። ስራዎቼ ሁሉ ላይ እግዚአብሔር ሆይ ያንተ መልካምነት ይገለጥ። ከኔ የምለው አንዳች ነገር የለም። እግዚአብሔር ሆይ ሰላም ወጥቼ ብገባ ካንተ የተነሳ ነው። ሰርቼ ፍሬያማ ብሆን ካንተ የተነሳ ነው። ያንተ መልካምነት በሕይወቴ ስላልተለየ ነው። አንተ ፍቅር ነህ፣ አንተ መልካም ነህ። አንተ እግዚአብሔር ሆይ ለልጆች መልካም አባት ነህ። ስለዚህ አመሰግንሃለሁ፣ ስለዚህ ባረክሃለሁ፣ ስለዚህ ከፍ ከፍ አደርጋለሁ። የሕይወቴ ራስ፣ የሕይወቴ ጌታ አንተ ብቻ ነህ። እግዚአብሔር ሆይ አሁን በዚህ ሰዓት ለሚጸልዩ ጣልቃ እንድትገባ፣ በጥያቄያቸው ላይ ያንተን መልካምነት እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም ቋጠሮ በልጆቻቸው ላይ በቤታቸው ላይ ያለ ጥያቄ ካለ ጣልቃ ገብተህ እንድትፈታላቸው ጸልያለሁ። የምስራች ወደ እነርሱ ይፍጠን። እንባና ሐዘን ከዚህ ሰዓት ጀምሮ ይወገድ። አንገት መድፋት ይወገድ። ጌታ ሆይ እንደ ሌሎች በሁለት እግር ቆመው የሚያመሰግኑበትን ኃይል እንድትለቅላቸው ጸልያለሁ። በሕይወታቸው ላይ የትኛውም የተያዘ ነገር የነሱ ነገር ይለቀቅ። ነፍሳቸው አንተን ፈልጋ ባዶ እንዳይሆኑ ጸልያለሁ። እግዚአብሔር ሆይ አንተ መልካም አባት ነህ፣ ለልጆች የምትራራ ነህ። አባ አሁን ልቀቅ፣ ለነሱ በረከትን ልቀቅ። የተያዘ ነገራቸው ሁሉ ይለቀቅ። ጌታ ሆይ የተያዘ የነሱ ጥያቄ ሁሉ ይመለስ። እግዚአብሔር ሆይ ለሌሎች ፍሬያማ ይሁኑ፣ ለሌሎች አባት ይሁኑ፣ ለሌሎች እናት ይሁኑ፣ ለሌሎች ወንድምና እህት ይሁኑ፣ ለሌሎች የእንባ የሚታበሱበት ምክንያት ይሁኑ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የነሱ የእጆቻቸው ሥራ በኃይል እንዲባረክ ጸልያለሁ። የማይቆሙ እንዲሆኑ ጸልያለሁ። ጠላት በእነሱ ላይ አነጣጥሮ ከሆነ ከዚህ ሰዓት ጀምሮ ነፃ እንዲወጡ፣ የጠላት ዕቅድና ፕሮግራም በእነሱ ላይ እንዳይፈጸም በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ ቀኝን እንድትዘረጋላቸው ጸልያለሁ። አባትነትን በእነሱ ላይ ግለጥ። ፍቅርህን በእነሱ ላይ ግለጥ። ኃይልህን በእነሱ ላይ ግለጥ። በኢየሱስ ስም የጠላትን መንደርና ቃል አልፈው መሄድ የሚችሉበትን ጸጋ ልቀቅላቸው፣ ልቀቅላቸው፣ ልቀቅላቸው። ካሉበት ድካም ይውጡ፣ ካሉበት ዝለት ይውጡ፣ ካሉበት ጌታዊ ጥያቄ ይውጡ። በናዝሬቱ ጌታ በኢየሱስ ስም በትንሣኤው ጉልበትና ኃይል ነፃ እንዲወጡ ጸልያለሁ። ትላንትናቸውን እግዚአብሔር ሆይ የሚያስረሳ፣ የትላንትናቸውን መከራ የሚያስረሳ ያንተ ደስታ፣ ያንተ ባለጠግነት ለነሱ እንዲለቀቅ ጸልያለሁ።
ጌታ ሆይ በሚገቡበት ስፍራ ሁሉ ሞገስ በእነሱ ላይ ይሁን። ተሰሚነት በእነሱ ላይ ይሁን። ሰዎች አይተው እንዲወዷቸው ያንተ ሞገስ በእነሱ ላይ ይሁን። ማለዳቸውና ምሽታቸው በኃይል የተባረከ ይሁን። የማይቆሙ እንዲሆኑ ጸልያለሁ። በነገር ሁሉ የተባረኩ እንዲሆኑ ጸልያለሁ። ሞገስ በእነሱ ላይ ይሁን። አሸናፊነት በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። ጌታ ሆይ በሚገቡበት ስፍራ ሁሉ ድል ማድረግ፣ አሸናፊነት በጌታ በኢየሱስ ስም እንዲሰጣቸው ጸልያለሁ። ፍሬያማ ይሁኑ። ይህ ዓመት የፍሬያማ ዓመት ይሁንላቸው። ይህ ዓመት የሳቅ ዓመት ይሁንላቸው። ያለቀሱ እንባቸው ይታበስ። የጸለዩ ጸሎታቸው ይመለስ። እግዚአብሔር ሆይ እንድትደርስላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በተለያየ ድካም ውስጥ ያለው ኃይል ይለቀቅላቸው። እግዚአብሔር ሆይ ከዚህ ሰዓት ጀምሮ የሚያስፈልጋቸው መለኮታዊ አቅርቦት ይለቀቅላቸው። በጌታ በኢየሱስ ክርስቶስ ስም የሚያስፈልጋቸው ሰማያዊ አቅርቦት ይለቀቅላቸው። ጌታ ሆይ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተን ይበልጥ እንዲያውቁ፣ አንተን ይበልጥ እግዚአብሔር ሆይ እንዲያውቁ፣ አንተን ይበልጥ እግዚአብሔር ሆይ እንዲረዱ የጥበብና የመገለጥ መንፈስ በእነሱ ላይ ይፍሰስ። ከየትኛውም ጥያቄ ነፃ ይውጡ። አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እናንተን ካላችሁበት የትኛውም ጥያቄ ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ በጌታ በኢየሱስ ስም ጸልያለሁ። በጓዳ የጸለያችሁትን፣ በጓዳ እያነባችሁ የጸለያችሁትን ጸሎት እግዚአብሔር በአደባባይ ይመልሳል። አባት ሆይ እንጸልያለን። አሁን ታስፈልገናል። ያንተን እርዳታ እንፈልጋለን። በራሳችን አንወጣም፣ በእኛ ጉልበት አንወጣም። ታስፈልገናል። ጌታ ሆይ ለነፍሳችን ታስፈልጋለህ፣ ለስጋችን ታስፈልጋለህ፣ ለቤታችን ታስፈልጋለህ፣ ለጀመርነው ጉዳይ ታስፈልገናል። ጌታ ሆይ ና ህልውና ይገለጥ። አቢዳራ ቤት በብሉይ ኪዳን ታቦቱ ሲቀመጥ አቢዳራ ቤት እንደተባረከ ጌታ ሆይ ከዚህ ሰዓት ጀምሮ ያንተን መልካምነት እንፈልጋለን። ያንተን አብሮነት እንፈልጋለን። አንተ ስትናገር፣ አንተ ስታወራ፣ አንተ እግዚአብሔር ሆይ ድምጽህን ወደኛ ስትልክ የማይቀየር የማይሰራ የማይስተካከል ነገር የለም። የሞተው ይነሳል አንተ ስትናገር። ጌታ ሆይ አንተ ስትናገር ሁሉም ነገር መልካም ይሆናል። የሞተው ይነሳል፣ የተበላሸው ይስተካከላል፣ በህመም ውስጥ ያለ ይፈወሳል፣ ወደ ጉድጓድ ያለ ከጉድጓድ ይወጣል፣ ጨለማ ወደ ብርሃን ይቀየራል፣ የልብ ስብራት ይጠገናል። አንተ ስትናገር፣ አንተ ስታወራ፣ ድምጽህን ወደኛ ስትልክ የማይሰራ የማይስተካከል የለም። ሁሉን የምትችል፣ ሁሉን የምትሰራ፣ ሁሉን የምታበረታ ጌታ ሆይ እናመሰግንሃለን። ከፍ እናደርግሃለን። ልዑሎይ ስም ይባረክ፣ ማደሪያ ይባረክ። በነገር ሁሉ ስምን ከፍ አድርጋ። በነገር ሁሉ አንተን አመሰግናለሁ። በነገር ሁሉ ባርካለሁ። ልዑሎይ ስም ይባረክ፣ ማደሪያ ይባረክ። ጌታ ሆይ ስምን ከፍ አድርጋለሁ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ እውነተኛ እረኛ፣ እውነተኛ ጌታ፣ እውነተኛ አፍቃሪ፣ እውነተኛ ወዳጅ አንተ ብቻ ነህ። ስምህን ከፍ አድርጋለሁ። ጌታ ሆይ ወደኛ የህይወት ሥርዓት ሁሉ እንድትመጣ፣ የተበላሸ ነገሮቻችንን ሁሉ እንድታስተካክል በጌታ በኢየሱስ ክርስቶስ ስም እንጸልያለን። ኃይል ይለቀቅ። ጉልበት በኢየሱስ ስም እንድትለቅልን እንጸልያለን። ዝለት ካለ ከየትኛውም የጨለማ አሰራር ነፃ የሚያወጣ፣ ከየትኛውም የጨለማ አሰራር የሚፈታ ያንተ መንፈስ በእነሱ ላይ እንዲለቀቅ ጸልያለሁ። በዚህ ሰዓት ጌታ ሆይ ጥያቄ ውስጥ ያሉ እንዴት ልውጣ ለሚሉ ኃይል ይለቀቅ በኢየሱስ ክርስቶስ ስም። በእነሱ ላይ የተሰራ መሳሪያ ሁሉ እንዳይከናወን ጣልቃ እንድትገባ በጌታ በኢየሱስ ስም ጸልያለሁ። ጣልቃ እንድትገባ በጌታ በኢየሱስ ስም ጸልያለሁ። ያንተ ኃይልና ያንተ መንፈስ በነገር ሁሉ እንዲረዳቸው ጸልያለሁ።
ያንተ አብሮነት በነገር ሁሉ ከነሱ ጋር እንዲሆን ጸልያለሁ። አብሮነትህን እንድትገልጥላቸው ጸልያለሁ። አባትነትን እንድትገልጥላቸው ጸልያለሁ። እንባቸው ሁሉ ይታበስ፣ ቋጠሯቸው ሁሉ ይመለስ። በነገር ሁሉ እግዚአብሔር ሆይ መከናወን ከነሱ ጋር እንዲሆን ጸልያለሁ። አምላኬ ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስህ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ፣ ለሰይፍ እጅ አልፈው ይሰጣሉ። አምላኬ እግዚአብሔር አምላካችን ወደ አንተ እንጮሃለን። ነፍሳችን አንተን ትፈልጋለች። ከዚህ ሰዓት ጀምሮ ዓለም ባደከማት፣ የዓለም ዜና ባደከማት፣ ወሬ ባደከማት ነፍሳችን ላይ ያንተን ሰላም፣ ያንተን ሕያው ቃል እንፈልጋለን። ነፍሳችን አሁን አንተን መስማት ያስፈልጋታል። ጌታ ሆይ ወደ አንተ መገስገስ መልካም ነው። ወደ አንተ እግዚአብሔር ሆይ መጮህ መልካም ነው። በአንተ እግር ስር ቁጭ ብሎ አንተን ማናገር መልካም ነው። ጌታ ሆይ ቀኝህን እንድትዘረጋልን፣ እንድታሳርፈን በጌታ በኢየሱስ ክርስቶስ ስም እንለምናለን። አባታችን ሆይ ነፍሳችን ከዚህ ሰዓት ጀምሮ አንተን ትላለች፣ አንተን ትፈልጋለች፣ አንተን ትጠማለች። ጌታ ሆይ ያላንተ ሕይወት ባዶ ነው። አንድ ነገር ገብቶናል። ይቺ ዓለም የነፍስ ረፍት ልትሰጥ አትችልም። ነፍሳችን የምታርፈው ባንተ ብቻ ነው። ነፍሳችን የምታርፈው ባንተ ብቻ ነው። እግዚአብሔር ሆይ የነፍሳችን እረኛ ዛሬ ሁለመናችንን ላንተ እናስገዛለን። ሁለመናችንን ላንተ እናስገዛለን። አንተ እውነተኛ እረኛችን፣ የሕይወት ራስ የሆንክ ጌታ ታስፈልገናለህ። ጌታ ሆይ ዛሬ በዚህ ጸሎት በተለያየ ዓለም ክልል ላይ ሆነው እየሰሙ ያሉ ወንድሞቼን፣ እህቶቼን፣ አባቶቼን፣ እናቶቼን እንድትነካቸው፣ እንድትባረካቸው በኢየሱስ ክርስቶስ ስም ጸልያለሁ። አዲስ የሆነ መንፈስ፣ አዲስ የሆነ ክብር በእነሱ ላይ እንዲለቀቅ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ ከትላንትናው የተሻለ ክብር ውስጥ፣ ከትላንትናው የተሻለ መንፈስ ውስጥ፣ ከትላንትናው የተሻለ ያንተ ጸጋ ውስጥ እንድታስገባቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈትላቸው ጸልያለሁ። ጌታ ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ የኛ ነፍስ በዚህ ሰዓት ትፈልጋለች። እውነተኛ እረፍት የምትሰጥ፣ እውነተኛ ሰላም የምትሰጥ፣ እውነተኛ ደስታ የምትሰጥ የናዝሬቱ ኢየሱስ በእያንዳንዱ የሕይወት ጎዳናችን ሁሉ ላይ ረፍትን እንድታደርግ ጸልያለሁ። መቅበዝበዝ እንዲበቃ፣ መከራ እንዲበቃ፣ መንከራተት እንዲበቃ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ ከኔ ጋር እየጸለዩ ያሉ ቀኝህን እንድትዘረጋላቸው፣ ቀኝህን እንድትዘረጋላቸው፣ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው እጅግ በጣም በጭንቀት ውስጥ ያሉ፣ በስደት ላይ ያሉ፣ መከራ ውስጥ ያሉ እግዚአብሔር ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ ባሉበት ስፍራ አንተን እንዲፈልጉ ጌታ ሆይ ያንተን ፊት እንዲፈልጉ ነፍሳቸው አንተን እንዲል
በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታሳርፍነህ፣ የምትረዳነህ፣ የምታግዝነህ ማንም ሰው የሌላቸው ረዳት የሌላቸው አጋዥ የሌላቸው ነገር ግን ሁሉን የምታይ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ያንተ እርዳታ ወደ እነሱ እንዲለቀቅ ጸልያለሁ። አምላክ ሆይ በተለያየ ጥያቄ ውስጥ ሆነው ይህንን ጸሎት እየሰሙ ያሉ በኢየሱስ ክርስቶስ ስም ጸጋህን እንድትለቅላቸው ጸልያለሁ። ለእህቶቼ እንድትለቅላቸው፣ ለወንድሞቼ እንድትለቅላቸው፣ በሚሰማሩበት ስፍራ ሁሉ ያንተ መልካምነት ከነርሱ ጋር እንዲሆን አባትነትን እንድትገልጥላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከክፉ እንዲጠበቁ ጌታ ሆይ አንተን ብለው አያፍሩምና አንተን ያሉ አያፍሩምና ጌታ ሆይ እንድትመራቸው እጃቸውን ይዘ ከጨለማ እንድትታደጋቸው ከዚህ ዓለም ጥፋት እንድትታደጋቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በእኛ ሕይወት ላይ መንፈስህን አፍስስ፣ በእኛ ሕይወት ላይ ጸጋህን አፍስስ፣ በእኛ ሕይወት ላይ እግዚአብሔር ሆይ መልካምነትን አፍስስ። ያላንተ አንሻገርም፣ ያላንተ መከራን ማለፍ አንችልም፣ ያላንተ አዳዲስ ምዕራፎችን መሻገር አንችልም። እግዚአብሔር ሆይ ለሕይወታችን አስፈላጊ የሆኑ በረከቶችን እንድትለቅልን በጌታ በኢየሱስ ስም ዛሬ እንጸልያለን። ከልባችን እንፈልግሃለን። በጌታ በኢየሱስ ስም ነፍሳችን በዚህ ሰዓት አንተን ትፈልጋለች። ሁሉን የምታደርግ፣ ሁሉን የምትገዛ፣ ሁሉን የምታይ አምላክ ዛሬ በጌታ በኢየሱስ ክርስቶስ ስም ነፍሳችን፣ መንፈሳችን፣ ስጋችን አንተን ትፈልጋለች። አንተ ውስጥ ሁሉ ነገር አለ። አንተ የትውልድ ሁሉ መፍትሄ ነህ። ጌታ ሆይ እንፈልግሃለን። ይሄው ጓዳችንን ሰጠን፣ ይሄው ስራችንን ሰጠን፣ ይሄው አገልግሎታችንን፣ ይሄው የጀመርነውን ጉዳይ ሁሉ ላንተ አሳልፈን ሰጠን። ያንተ እጅ እንዲገለጥበት፣ ያንተ ሞገስ እንዲገለጥበት፣ ያንተ ጸጋ እንዲገለጥበት፣ ያንተ ውበት እንዲገለጥበት ጌታ ሆይ አንተ ስትመጣ ሁሉ ይስተካከላል። አንተ ስትገለጥ ሁሉ ይስተካከላል። ና ወደ ጉዳያችን ና ጌታ ሆይ ወደ ጀመርነው ጉዳይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንፈልግሃለን፣ 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 እንፈልግሃለን። ነፍሳችን አንተን ትጠማለች። ያላንተ መዋል አንችልም። ያላንተ መግባት፣ ያላንተ መውጣት አንችልም። እግዚአብሔር ሆይ ስምህን እንጠራለን። ስምህን ሁል ጊዜ እናፍቃለን። ነፃ የሚያወጣው ስምህ እንዲገለጥ፣ ነፃ የሚያወጣው የሚያጽናናው የሚረዳው ስምህ እንዲገለጥ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ወደኛ ጉዳይ ስትመጣ እግዚአብሔር ሆይ ለኛ ከባድ የሆነው ለኛ ከአቅማችን በላይ የሆነው ጉዳይ ጌታ ሆይ አንተ ስትገለጥ ቀላል ይሆናል። አንተ ስትመጣ ቀላል ይሆናል። እንባችንን እንድታበስ ጸልያለሁ። የቤታችንን ጉዳይ፣ የያዝነውን የጤናችንን ጉዳይ እግዚአብሔር ሆይ ወደ መፍትሄ ስለምታመጣው እናመሰግናለን። መልስ አንተ ጋር አለ። ሰላም አንተ ጋር አለ። ባርኮት አንተ ጋር አለ። ጤንነት አንተ ጋር አለ። ጌታ ሆይ በኢየሱስ ክርስቶስ ስም ዛሬም እንፈልግሃለን፣ ነገም እንፈልግሃለን። ነፍሳችን እግዚአብሔር ሆይ አንተን ተጠምታለች። ያላንተ መኖር እንደማንችል እግዚአብሔር ገብቶናል። አሁን ያንተን ህልውና፣ ያንተን መገኘት እንፈልጋለን። አንተ የተገኘህበት ስፍራ ጨለማ መቆም አይችልም። አንተ የተገኘህበት ስፍራ ጠላት መቆም አይችልም። አንተ የተገኘህበት ስፍራ በሽታ መቆም አይችልም። አንተ ካለህ ሰላም አለ። አንተ ካለህ ጤንነት አለ። አንተ ካለ ባርኮት አለ። እግዚአብሔር ሆይ ያንተን መገኘት እንፈልጋለን። ያንተን መገኘት እንፈልጋለን። በዚህ ሰዓት ጌታ ሆይ እንጸልያለን። ያንተን ፊት እንፈልጋለን። ያንተን ክብር እንፈልጋለን። ያንተን ህልውና እንፈልጋለን። ባንተ ህልውና ውስጥ በረከት አለ። ባንተ ህልውና ውስጥ ደስታ አለ። ባንተ ህልውና ውስጥ መከናወን አለ። ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተ መልካምነት እንዲገለጥ በዛ በጀመርነው ጉዳይ ላይ ኤፍታ እንድትል ነፃ እንድታወጣን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ እናምናለን የጸለይነውን ጉዳይ ስለምትመልስ። መንፈስ ቅዱስ እናምናለን ባወራነው ጉዳይ ላይ መልስን ስለምትሰጥ። ጌታ ሆይ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ነገር ግን ጌታ ሆይ አንተን ማምለክ ያልቻሉ ካንተ ጋር ማውራት ያቃቱ
ያቃታቸው ጉልበት ያጡ ጌታ ሆይ ለመዘመር ለማምለክ ጉልበት ያጡ ጸጋህን እንድትለቅላቸው ኃይልን እንድትለቅላቸው በኢየሱስ ክርስቶስ ስም ጸልያለሁ። አንተን ይፈልጉሃል። በዚህ ሰዓት አንተን ይፈልጉሃል። አባ እንድትለቅ እጅህን አባ ጸጋህን እንድትለቅ ጸልያለሁ። ይነሱ ከድካም በጌታ በኢየሱስ ክርስቶስም ከወደቁበት ይነሱ፣ ካሉበት ዝለት ይነሱ፣ ካሉበት በጌታ በኢየሱስ ስም ጥያቄ ነፃ እንዲወጡ ጸልያለሁ። አንተ መልካም አባት ነህ። አንተ ሁሉን የምትችል ነህ። አንተ ሁሉን የምትገዛ ነህ። አሁን ምን ፈልጋለን? እግዚአብሔር ሆይ ከዚህ ሰዓት ጀምሮ የሚያስፈልጋቸው መለኮታዊ አቅርቦት ይለቀቅላቸው። በጌታ በኢየሱስ ክርስቶስም የሚያስፈልጋቸው ሰማያዊ አቅርቦት ይለቀቅላቸው። ጌታ ሆይ እንድትረዳቸው በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ አንተን ይበልጥ እንዲያውቁ አንተን ይበልጥ እግዚአብሔር ሆይ እንዲያውቁ አንተን ይበልጥ እግዚአብሔር ሆይ እንዲረዱ የጥበብና የመገለጥ መንፈስ በእነሱ ላይ ይፍሰስ። ከየትኛውም ጥያቄ ነፃ ይውጡ። አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እናንተን ካላችሁበት የትኛውም ጥያቄ ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ ጸልያለሁ። ነፃ እንዲያወጣችሁ በጌታ በኢየሱስ ስም ጸልያለሁ። በጓዳ የጸለያችሁትን በጓዳ እያነባችሁ የጸለያችሁትን ጸሎት እግዚአብሔር በአደባባይ ይመልሳል። አባት ሆይ እንጸልያለን። አሁን ታስፈልገናል። ያንተን እርዳታ እንፈልጋለን። በራሳችን አንወጣም፣ በእኛ ጉልበት አንወጣም። ታስፈልገናለህ ጌታ ሆይ። ለነፍሳችን ታስፈልጋለህ፣ ለስጋችን ታስፈልጋለህ፣ ለቤታችን ታስፈልጋለህ፣ ለጀመርነው ጉዳይ ታስፈልገናለህ ጌታ ሆይ። ና ህልውና ይገለጥ። አቢዳራ ቤት በብሉይ ኪዳን ታቦቱ ሲቀመጥ አቢዳራ ቤት እንደተባረከ ጌታ ሆይ ከዚህ ሰዓት ጀምሮ ያንተን መልካምነት እንፈልጋለን። ያንተን አብሮነት እንፈልጋለን። አንተ ስትናገር፣ አንተ ስታወራ፣ አንተ እግዚአብሔር ሆይ ድምጽህን ወደኛ ስትልክ የማይቀየር የማይሰራ የማይስተካከል ነገር የለም። የሞተው ይነሳል አንተ ስትናገር ጌታ ሆይ። አንተ ስትናገር ሁሉም ነገር መልካም ይሆናል። የሞተው ይነሳል፣ የተበላሸው ይስተካከላል፣ በህመም ውስጥ ያለ ይፈወሳል፣ ወደ ጉድጓድ ያለ ከጉድጓድ ይወጣል፣ ጨለማ ወደ ብርሃን ይቀየራል፣ የልብ ስብራት ይጠገናል። አንተ ስትናገር፣ አንተ ስታወራ፣ ድምጽህን ወደኛ ስትልክ የማይሰራ የማይስተካከል የለም። ሁሉን የምትችል ሁሉን የምትሰራ ሁሉን የምታበረታ ጌታ ሆይ እናመሰግንሃለን። ከፍ እናደርግሃለን። ልዑሎይ ስም ይባረክ፣ ማደሪያ ይባረክ። በነገር ሁሉ ስምን ከፍ አድርጋ። በነገር ሁሉ አንተን አመሰግናለሁ። በነገር ሁሉ ባርካለሁ። ልዑሎይ ስም ይባረክ፣ ማደሪያ ይባረክ። ጌታ ሆይ ስምን ከፍ አድርጋለሁ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ እውነተኛ እረኛ፣ እውነተኛ ጌታ፣ እውነተኛ አፍቃሪ፣ እውነተኛ ወዳጅ አንተ ብቻ ነህ። ስምህን ከፍ አድርጋለሁ ጌታ ሆይ። ወደኛ የህይወት ሥርዓት ሁሉ እንድትመጣ፣ የተበላሸ ነገሮቻችንን ሁሉ እንድታስተካክል በጌታ በኢየሱስ ክርስቶስ ስም እንጸልያለን። ኃይል ይለቀቅ፣ ጉልበት በኢየሱስ ስም እንድትለቅልን እንጸልያለን። ዝለት ካለ ከየትኛውም የጨለማ አሰራር ነፃ የሚያወጣ ከየትኛውም የጨለማ አሰራር የሚፈታ ያንተ መንፈስ በእነሱ ላይ እንዲለቀቅ ጸልያለሁ። በዚህ ሰዓት ጌታ ሆይ ጥያቄ ውስጥ ያሉ እንዴት ልውጣ ለሚሉ ኃይል ይለቀቅ በኢየሱስ ክርስቶስ ስም። በእነሱ ላይ የተሰራ መሳሪያ ሁሉ እንዳይከናወን ጣልቃ እንድትገባ በጌታ በኢየሱስ ስም ጸልያለሁ። ጣልቃ እንድትገባ በጌታ በኢየሱስ ስም ጸልያለሁ። ያንተ ኃይልና ያንተ መንፈስ በነገር ሁሉ እንዲረዳቸው ጸልያለሁ። ያንተ አብሮነት በነገር ሁሉ ከነሱ ጋር እንዲሆን ጸልያለሁ። አብሮነትህን እንድትገልጥላቸው ጸልያለሁ። አባትነትን እንድትገልጥላቸው ጸልያለሁ። እንባቸው ሁሉ ይታበስ፣ ቋጠሯቸው ሁሉ ይመለስ። በነገር ሁሉ እግዚአብሔር ሆይ መከናወን ከነሱ ጋር እንዲሆን ጸልያለሁ።
በጌታ በኢየሱስ ክርስቶስ ስም ነፍሳቸው ካንተ ጋር የሙጥኝ እንድትል ጸልያለሁ። እግዚአብሔር ሆይ ጸሎታችንን ስለሰማ ስለረዳህን ጉልበት ስለሆንከን አመሰግናለሁ። በነገር ሁሉ ከፍ ከፍ እናደርግሃለን፣ እንወድሃለን። ጌታ ሆይ በነገር ሁሉ ከፍ ከፍ እናደርግሃለን። ስለወደድከን ስላፈቀርከን ስለኛ ነፍስህን አሳልፈ ስለሰጠ ጌታ ሆይ እናመሰግናለን። ከፍ በልልን። አሜን። የጸለይነውን ጸሎት ሁሉ ስለምትመልስ እናምናለን፣ ደግሞም እንደተቀበልን ቆጥረናል። አመሰግናለሁ። ከፍ በል ጌታ ሆይ። አሜን፣ አሜን፣ አሜን።